ሰላም የአዲስ ጆብስ ቤተሰቦች፣ ዛሬም እንደተለመደው አዳዲስ ክፍት የስራ ቦታዎችን ይዘንላችሁ መጥተናል። አብራችን ቆዩ። የመጀመሪያው ክፍት የስራ ቦታ በወጋገን ባንክ የወጣ ሲሆን የስራ መደቡ መጠሪያ ግራጁዌት ትሬኒ፣ ተፈላጊ የትምህርት ደረጃ በአካውንቲንግ፣ በቢዝነስ አድሚኒስትሬሽን፣ በኢኮኖሚክስ፣ በማኔጅመንት ወይንም ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ። የስራ ቦታ ትግራይ። ሁለተኛው ክፍት የስራ ቦታ በፀሐይ ባንክ ሼር ካምፓኒ የወጣ ሲሆን የስራ መደቡ መጠሪያ ጁኒየር ከስተመር ሰርቪስ ኦፊሰር፣ ተፈላጊ የትምህርት ደረጃ በአካውንቲንግ፣ በቢዝነስ አድሚኒስትሬሽን፣ በኢኮኖሚክስ፣ በማኔጅመንት ወይንም ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ። የስራ ቦታ ባቲ። ሶስተኛው ክፍት የስራ ቦታ በዘመን ኢንሹራንስ ሼር ካምፓኒ የወጣ ሲሆን የስራ መደቡ መጠሪያ ጁኒየር አንደርራይቲንግ ኦፊሰር፣ ተፈላጊ የትምህርት ደረጃ በማቴማቲክስ፣ በኢንጂነሪንግ፣ በማኔጅመንት፣ በኢኮኖሚክስ፣ በአካውንቲንግ ወይንም ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ። የስራ ቦታ ድሬዳዋ። አራተኛው ክፍት የስራ ቦታ በኢስት አፍሪካ ቦትሊንግ ሼር ካምፓኒ የወጣ ሲሆን የስራ መደቡ መጠሪያ አካውንትስ ፔያብል ቲም ሊደር፣ ተፈላጊ የትምህርት ደረጃ በአካውንቲንግ ኤንድ ፋይናንስ የመጀመሪያ ዲግሪ። የስራ ቦታ አዲስ አበባ። አምስተኛው ክፍት የስራ ቦታ በንብ ኢንተርናሽናል ባንክ የወጣ ሲሆን የስራ መደቡ መጠሪያ ፕሮሞሽን ኤንድ ብራንድ ማኔጅመንት ኦፊሰር፣ ተፈላጊ የትምህርት ደረጃ በማርኬቲንግ፣ በአካውንቲንግ፣ በማኔጅመንት፣ በፋይናንስ፣ በኢኮኖሚክስ፣ በፐብሊክ አድሚኒስትሬሽን እና ተያያዥ የትምህርት ዘርፎች የመጀመሪያ ዲግሪ። የስራ ቦታ አዲስ አበባ። ስድስተኛው ክፍት የስራ ቦታ በኢትዮጵያን ሬልዌይስ ኮርፖሬሽን የወጣ ሲሆን የስራ መደቡ መጠሪያ ጁኒየር ትራንስፖርት ኮኦርዲኔተር፣ ተፈላጊ የትምህርት ደረጃ በአውቶ መካኒክስ ማኔጅመንት ዲፕሎማ ያለው ያላት። የስራ ቦታ አዲስ አበባ። በእነዚህ ክፍት የስራ ቦታዎች ላይ ለማመልከት ወይንም በየቀኑ የሚወጡ አዳዲስ ክፍት የስራ ቦታዎችን ለመከታተል ዌብሳይታችንን addisjob.netን ይጎብኙ።